የኢትዮጵያ ሰክሰስ የሶስቱ ጠቅላይ ሚኒስትሮች የግል ብቃት ለሰክሰሱም ለስኬቱም ለውድቀቱም የተወሰነ አስተዋጽኦ ሊኖረው ይችላል። በዋናነት በፖሊሲ ላይ እስከተመሰረተ ድረስ የኢትዮጵያ ተሰሚነት ቢያንስ ስኬት ምንጮች የጠቅላይ ሚኒስትር መለስ ብቃት እንደተጠበቀ ሆኖ ጠቅላይ ሚኒስትር መለስ የቱንም ያክል መጽሐፍ ቢያነቡ የቱንም ያክል መተንተን ቢችሉ ያወጧቸው ፖሊሲዎች ቅድም አሱም እንዳነሳው የአረንጓዴ ልማት ስትራቴጂው በሚሊዮኖች የሚቆጠሩ ዜጎችን ከድህነት ባያወጣ ኖሮ ያቶ መለስን የመተንተን ብቃት ለመስማት ብሎ G8 ስብሰባ ላይ የሚጠራቸው አንድ መሪ አይኖርም። በእንደዚህ አይነት መንገድ ስለማይሰራ G8 G7 ጠቅላይ ሚኒስትር ኃይለማርያም ጋር ሂጄ አውቃለሁ። G7 ማለት ኢትዮጵያ ምን ሀሳብ አላት እየተባለ የአፍሪካ ህብረት ሊቀመንበር አልነበሩ አለ። ከኢትዮጵያ ከነዚህ ፖሊሲ ከሚቀዳው ሰክሰስ ነው ጠቅላይ ሚኒስትሩ የሚከበረው። አሁን ባለው ሁኔታ የሚገባኝ አንደኛ ሮድማፕ የለም፣ በምን እንደምንመራ የሚታወቅ ነገር የለም። መደመር የሚባል ጨዋታ አለ። መደመር ስለ ውጭ ጉዳይ ፖሊሲም ስለምንም ያወራቸው ወሬዎች ለኔ ጨዋታ ናቸው። ዝም ብሎ እንደ አንድ ስልጣን ላይ ያለ ሰው መጽሐፍ ጽፏል ተብሎ መነሳቱ ቀደም ለክ እንደ ኖቤል ሽልማት ጥሩ ነው ልትል ይችላል። ግን ምን ቁም ነገር ነው? ኢትዮጵያ በሰላምና በደህንነት የሚሰሩ ሚኒስቴር መስሪያ ቤቶች አሉ። የውጭ ጉዳይ ሚኒስቴር፣ የሀገር ውስጥ ምንድነው የብሔራዊ መረጃና ደህንነት፣ ፖሊስ፣ መከላከያ። እነኚህ በተቀናጀ መልኩ ለማሰራት የሚያስችል ዋይት ፔፐር ተጽፎም ከሆነ እኔ ትልቅ ነገር ነው የሚሆነው። እንደዛ የሚባል ግን የለም አሁን። ምክንያቱም የኢትዮጵያን አጠቃላይ የደህንነት ኮንሰርንስ ጥሩ ሲነርጂ ፈጥረህ ነው እንትን የምትለው። መደመር በዚህ መልኩም እንኳን ሊቀርብ የሚችል ነገር አይደለም። አንደኛ መደመር የሚባለውም ሀሳብ የልማታዊ ዴሞክራሲያዊ አስተሳሰብ ግንቦት 20 ያመጣልን ድሎች ብለን እንደመነሻ ያልናቸው መስመሮች አስተሳሰቦችን ኔጌት ከማድረግ ነው የሚጀምረው። እነሱን ለመቃወም የሚያስችል ምንም አይነት ሰብስታንስ ሳይኖርህ እነሱን በመቃወም ነው የሚጀምረው። መደመር የሚመለከት ፉርሽ ሀሳብ ነው ብለሃል አለኝ ብዬ ከሆነ በድንቁርና ነው የሚሆነው አልኩት። ሲሪየስሊ ያነበብኩት መጽሐፍ ግን ግራንድ አይዲያስ አሉት። አም ሬዲ ቱ ወርክ እሱ እዛ መጽሐፍ ላይ ያስቀመጣቸውን ህልሞች እንዲያሳካ ለመስራት ሬዲ ነኝ። ስብሰባችሁን የተገላገልኩት አለኝ ጠቅላይ ሚኒስትሩ አንድ ጊዜ በስብሰባ ናላይን አዞራችሁ የረባ ስራ አልሰራም ነበር አለ። he was probably right። ምክንያቱም ምንም ለያዥ ለጨባጭ በሚከብድ አጀንዳ ስለዚህ አንድ ቀን ቁጭ ብለህ የተግባባህበት ጉዳይ የለም ወይ ለተንተንህ እንኳን ችግርህን ተረድተህ ለመፍታት የሚያስችል አቅጣጫ አታስቀምጥ። ይሄ ህዝባዊነት የሚባል ከመሰረቱ አሽቀንጥሮ የጣለ ሊደርሺፕ ስለሆነ ከማንኛውም ጋር ሊያብር ይችላል። አየህ ዋና ተሳዳቢ ስለነበር ከተቃውሞ ጎራ አንድ ተሳዳቢ ተቀንሶ ተብሎ ምንም ምንም ጥፋት ያልፈጸምኩባቸው አንዳንድ ተቃዋሚዎች እኔ ላይ አይ ዶንት ኬር ማለት ብዙም አያሳስበኝ። ሰዎች የቀቀልን ነው ጀግኖች እየተባልን ያለን። ስማቸው የሚታወቁ ሰዎች ሲሞቱ ነው መደንገጥ ጀመርኩት። ቁጥር ነበር የሚነገር ነው 5000 ተሰውቷል፣ 7000 ተሰውቷል፣ 6000 ተሰውቷል። ስታቲስቲክስ አጃቢዎቼ በስም የማውቃቸው አጃቢዎች መውሰድ ጀምሮ ያኔ ነው ልካ ስም ያላቸውን ሰዎችም ክሌም ያደርጋል። ግን ሁሉም ለኔ ስታቲስቲክስ ሲሆኑት ለደብረጽዮን ስታቲስቲክስ ሲሆኑት ስሞቻቸውን ወላጆቻቸው ከሰል አይተህ ከሆነ በጣም ሲጠጋጋ ቶሎ ነው ወደ አመድነት የሚቀየረው። ቢኮዝ ሁሉም በራሱ ንሳት ይዞ ነው። አንድ ስለሆነ ከሰል ጥንካሬ አይፈጥርም፣ ወደ አመድነት የሚቀየረው። ይሄም እንደዛ ማለት ነው። ሻዕቢያ፣ ቲፒኤልኤፍ፣ ፋኖ፣ ኢሳያስ ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። አላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለምላቸው ነው ግራ የሚገባ። ቲፒኤልኤፍ ሊደርሺፕ ድሮ ሐሳብ የሚመስል ነገር ያቀርቡ ነበር። አትሊስት ሲነሱዛም ዩኒፎርሚቲ ኦፍ ሐሳብ ከላይ እስከ ታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሐሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካለው ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሳደው። አንድ ጀነራል ካስቴል ሄድንና
ትንሽ ቆየን አሉ በጣም ወዳጅ ነው ያው አሁን መቀሌ ካሉት ውስጥ ማለት ነው ይዤ ይዞሩክ ብዙ ቦታዎች አየን ከዛ ምን አለኝ ጌች ግን እንደው ይከበደን ነው እንጂ ይሄ ልጅ እኮ ይችን ከተማ ቀይሯታል አለኝ ሰሜን እዝ ያጠቃነው ነገር የለም አብይ አህመድ ሰሜን እዝ ተጠቃ ከተባለበት ከ3 ቀን 4 ቀን በፊት ሰራዊት ከመላ ኢትዮጵያ ወደ ትግራይ ያስገባ ነበር ጥቅምት 24 የት ነበር ካንተ ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው ምንም ጥያቄ የለውም ይሄ በግልጽ የያዙት አቋም ኢሳያስ ተኮልፍና ማለት ተደናቀፍን የያዝነው ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው አብይም የዛ መሳሪያ ሆነ ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity ክላን ሰው ሬድዋንን ልኮት ነበር ብቻ ሳይሆን ነገሪዎች ምን ለምን አትጠይቋቸው ተነጋግረን አንድ ቃል አስተዋውሳለሁ ሞዴስ ቪቨንዲ ምፈልግ ነው ይያለ ያለው ክላን ሰው አብረን የምንኖርበት ከነሊም ሰቻችን የሆነ መንገድ ንፍታ ነገሪዎች እኛ ያው የስራ አስፈጻሚ ቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ ማን ናችሁ እናንተ እንትን የምትሉ ስለዚህ መንግስት እንጥላለን የሚል ህወሓት ሆኖ መኖር ራሱ በጣም አስቀያሚ ነው እኔም ደፋር ሆኜ መታየት ፈልጋለሁ ድፍረት እኮ አይደለም የሚያስፈልገው በቂማ ተደፋፍረናል አሁን እንዴት ከማዕከላዊ መንግስት ጋር ተቀራርበህ ትሰራለህ እንዴት ከጎረቤቶች ጋር ተቀራርበህ ይሄ ትግራይን ጥቅም ታስከብራለህ የሚለውን አይደል መትጋት ያለበት እንዴት ተፈናቃዮችን መልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለበት አኩራፊነት የሆነ ሰዓት ተጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል የሆነ ነገር አረጋለሁ የሚል ጦርነቱ መግባት የለብንም ነው እያልኩ ያለው ለኔ አሁን በጣም በጠበበ መልኩ ነው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ነው የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ተወደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናከመው ወደሚል በማዞር ብቻ ነው ለምፈታው መቼ ነው ፌደራል መንግስት ላይ ማፈጥበት ጊዜ አክትሟል ነው ማለት እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው ቤተክርስቲያን መቋጠር የሚፈልግ አስተሳሰብ እድር መቋጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲን ቢያደርገው ስህተት ነው አይሆንም ተቀባይነት የለውም ለኔ ወጣቱ ይሄን ሳይክል ብሬክ ማድረግ አለበት የህወሓት ቀሳውስት ነን የሚሉ ሰዎች አሉ ቅስናውም የላቸው ቅንነቱም የላቸው ግን እኛ ያልነው ካልሆነ በስተቀር ብለው አንድም የሚያቀርቡት ሐሳብ የለም ባይዘው ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም ብቻ ሳይሆን እንዲመለሱ አይፈልጉም እኔ ሪግሬት ማረጋው ተጭኝም ጉልበት ተጠቅመም ለምኝም ጸልየም መስተካከል የነበረበት ከፌደራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ መመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከቱን ነው ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት መጠየቅ የለበትም እላለሁ በቃ ለዛ በተፈጠረልን ነገር ያረጋው አምኖበት ያረጋው እስከሆነ ድረስ ይሄንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው ዝም ብለህ እንትን ካልክ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነትን ክዷል ካልክ እንደዛ የሚባል ነገር የለም በቂ መሬት ላይ ተፈጠረው እንታ ፕሮፓጋንዳችን ምን ነበር በምን ዙሪያ ተመስረት እኔ እስከወጣ ድረስ ባንዲራ መጨረሻ አካባቢ ነው ያስገባሁት ሲመጡ ራሳቸው እንትን ይሉ ነበር ባንዲራ የመጥላት ያለ መጥላት ጉዳይ አርጋን ግን ጊዜያዊ መንግስቱ የፌዴሬሽኑ አካል ነው ትግራይ የፌዴሬሽኑ አካል ነች የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት እና ዳነች አበበ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ ፈቅደን ብናኖራቸው ትላለች አዳነች በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ ፈቅደ የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ ገና ይጨፍራሉ ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ ነው በዚህ የሚጨፍር ሰው ጋር ይጨፍራል ገና ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም እነዚህ ሰዎች ኢትዮጵያዊነት ምንድን ነው የሚመዝኑት ሰው ያሳስበኛል ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አልሽም ስለ አማራ አጨነቃለሁ ለኦሮሞ አጨነቃለሁ
ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደረግም በዚህ ጉዳይ ላይ መልካም ምኞቴን ብቻ ነው መግለጽ የምችለው። ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም። አብደት አሁንም አልተሻሻለም። ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያው ደርሷል የሚለው ትንታኔ አሁንም አለ። አብይ አህመድ እኔ ከሞትኩ ሰርዶ አይብቀል አለች ተብሎ አህያ ስሙ አይጠፋል እንጂ ይህ አባባል ለአብይ አህመድ ኦሪጂናል መሰጠት ያለበት ነው። ደንታ የለውም። ልጅ ሆኜ ለኛ ነበርኩ ሰው ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ አሰብ አለበት። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ ዘን ዩ ሮንግ አምሮ የለህም። አት ዋዝ ኤክስፔንስ ስንት ሰው ነው የምናስጨርሰው? ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ ነው ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል። ችግር ከባድ የሚባል ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው አቅርብ የሚችለው። አገር የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የአገር ክህደት ምሳሌ ነው፣ አብነት ነው። የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ልንገርህ እኔ 700,000 800,000 ተፈናቃይ 1 ሚሊዮን እሺ ይሁን ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላቸው ነበር። እናንተ ሰዎች በእንትን እያለቁ ነው። እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ሕጻጽ ነው የተሰካር ነው ይዝቁ ያ መካነ መቃብር ሜክሺፍት መካነ መቃብር ሰው ኤቭሪ ዴይ ነው የሚሞተው። እርዳታ እንዲደርሳቸው ብለን ስልክ ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያን የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታረጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው። ከደብሊውኤፍፒ የተወሰነ ከግለሰቦች ከኦሮሚያ የተላከ ስንዴ ነበረ የኦሮሚያ መንግስት የሰጠን ፕላስ የአደጋ ዝግጁነት ሁሉም ሰባስበን ወደ በጣም የተጎዱ የሚባሉ አካባቢዎች አሉ። ሰው የሕፃጽ ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል ሳውስ ቆዳቸው ምናምን ተጣብቆ nobody cares about them። በየጊዜው ሲደንሱታቸዋል። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? ትንሽ እኮ አንድ ሙከራ ሞክረህ አንድ ፕሮግራም ተግባራዊ ላድርግ ብለህ እምቢ ብሎ ትመለሳለህ። በድል በተጠናቀቀ ማግስት ሌላ ስብሰባ ይጠራል። እሱም በድል ይጠናቀቃል። እነዚህ ሰዎች they don't care about the people of Tigray they don't care የራሱን ሁሉ ይነግርሃል እኮ አይ ተፈናቃዮች የቲፒኤልኤፍ እንትን አስቡ እንግዲህ በአደባባይ ነው የሚሉት። የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል። ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር። አሁን የለም። ዩኤስኤአይዲ አቁሟል። ሲአርኤስ በተወሰነ ደረጃ ከዩኤስኤአይዲ ያገኝ የነበረው ነገር ተቀንሶበት ይንቀሳቀሳል። በፐርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን እንትን ናቸው ሉክራቲቭ ቢዝነስ ነው። ሄደህ እኮ አትሊስት ቅድም እንዳልኩ ቢመለሱ ሰምተሃል አይደል? አንደኛው ተህላይ ማይደሙ እንዳትሄዱ የሚለው ካቱም እዛ ያለ ሰው እንመለስ ነው የሚለው እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም። ማይደሙ ሆኔ ዋና አስገባ ሲሉኝ ምንድነው አሁን ኢትዮጵያ ከገጠማት ጣጣ መዳን የምትችለው እንደ አብይ አይነት ቀጣፊዎች እንደ አገኘው ደመቀ አይነት ቀጣፊዎች በቃችሁ ሊባሉ ይገባል። የኔ ጓዶች አንድም ፊቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ። ኦልሞስት
እኔ ወደ 1000 አካባቢ ፔጅ አለኝ። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም እኮ እንዲወራ ስላልፈለጉ እኔ ወጣሁ። እኔ አሁን ለምሳሌ ዶክመንቱን ይዞ ስለወጣሁ ኮፒ አለኝ ነው ያው ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራውያን ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባ እኮ የለም ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተረዋለው። የግል ሽፍታ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅልለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። ጃክሰን ዘፈን ነበር they don't really care about us me አማራ ወጣት ያንን ነው ማለት ያለበት። አብይ doesn't really care about you አገኘው ስለናንተ ደንታ የለውም። ደመቀ ስለናንተ ደንታ የለውም። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ አዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት ፈታት። ከዛ ከውጭ ሀገር የሚኖር ሰው ያገሬ ልጅ ዳሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁሉ ጊዜ ያወጣ አያችኋት እቺን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብንና ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። አይ እንደዚህ አላልንም ምን አይነት ነገር ምናልባት በቅርብ ጊዜ ጻፍኩና ይዘውና ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁ ነው። ሰራዊት ምንድነው? የብልጽግና ሰራዊት መቀሌ እንደቋመጠ ይኖራታል። መቼም አይገባም። እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም። መቀለን ሊያያት አይችልም። ምን ሊሰራ ይመጣል? በወንጀል መጠየቅ ያለበት ሰራዊት ነው ከተረፈ ማለት ነው። ትግራይን መልሼ እቆጣጠራለሁ በ10 ቀን ሲሰሙት ደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም። አለፉት 3 ወራት በ10 ደቂቃ እንይዘዋለን፣ በ10 ቀን እንይዘዋለን፣ በ10 ሳምቲንግ እንይዘዋለን። የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራቸው እንቅስቃሴዎች ማክሸፋችን አይቀርም። ምንም የሚያጠራጥር ነገር የለውም። እሱ በኋላ ከ10 ወር በኋላ ብሎ ቀጠሮ ሊይዝ ይችላል። እንደገና ከ10 ዓመት በኋላ ቀጠሮ ሊይዝ ይችላል። ለእኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባ ነው ለአድቬንቸር አይደለም። እዚህ ጦርነት ውስጥ የገባ ነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም። መተኮስ መቻላችን ለትግራይ ህዝብ ህልውና ሲባል ነው። ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው። ስለሱን ማድረግ እንቀጥልበታለን። ያው ቀረርቶ ቀጥሏል። ለዚህ ቀረርቶ የሚመጥን ምላሽ እየሰጠን እንቀጥላለን። ወታደራዊ መስኩ ሰርፕራይዝ ለማድረግ የሚያስችል አቅም ከየት ነው የሚመጣው? the best commando units ሁሉም አይነት ስልጠና ሁሉም አይነት ልምድ ያላቸው ኃይሎችን ከደመሰስም በኋላ በየሰፈሩ ተደናግሮ ተምታቶ ተረት ተነግሮት የጥላሁን ዘፈን አዲስ ደግሞ የሚወጡ ዘፈኖች አሉ። አገር የሚሉ ዘፈኖች ከህዝብ ጋር ምንም ግንኙነት የላቸው። እነዚህን ሰምቶ የተሰባሰበ ብዙ የሚፈጥሩት ነገር የለም አይደለም። አሁን የጀመሩት እንቅስቃሴ ረጅም ባልተባለ ጊዜ በጣም አጭር በሆነ ጊዜ ኢንፋክት እና ከሽፏል። ጌታቸው እንዴት ህሊናውን ነፃ ማድረግ አቃተው? በዚህ ደረጃ የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ሻቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሆነ። እኔ አሁን በሚያባንነኝ ነገር ማለት ነው እንደማይሳካ ቃለው ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ እየየ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል። እሱን አልጠበቅም። ነቅቷል።